በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲህ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ራእይ 12 ከቁጥር 7 እስከ 9። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ ሚካኤል ይነሳል። በዓለ ሲመቱ ለሊቀ መላእክት ቅዱስ ሚካኤል። ቅዱስ ኤጲፋኖስ ሚካኤል ስዩም በዲበ ኃይላት፣ በኃይላት ላይ የተሾምክ ሚካኤል ሲል ያመሰገነው ቅዱስ ሚካኤል በኃይላት መላእክት ላይ የተሾመ ሊቀ መላእክት እንደመሆኑ በዓለ ሲመቱ ኅዳር 12 ቀን በመላው የኦርቶዶክስ ተዋሕዶ ቤተ ክርስቲያን በድምቀት ይከበራል። መጽሐፈ አክሲማሮስ። ኃይላት የተባሉት መላእክትም ሰዎች በዓለም ፈተና ውስጥ ሆነው ሰይጣን ሊያደክማቸው ሲፈልግ ኃይልን ብርታትን የሚሰጡ፣ ይህን ዓለም ንቀው በበረሃ ወድቀው ከሥጋ ምኞት ጋር የሚጋደሉትን፣ በከተማም እየኖሩ መንፈሳዊ ትሩፋት የሚያደርጉትን ደግሞ የሚያበረቱ ናቸው። ቅዱስ ጴጥሮስ በመልእክቱ እርሱም ወደ ሰማይ ያረገ በእግዚአብሔርም ተቀምጦ ያለ መላእክትና ሥልጣናት ኃይላትም የተገዙለት ነው ሲል ኃይላት በማለት ያነሳቸው በኢዮር 4ኛይቱ ከተማ የሚኖሩትን ነው። በእነዚህ ላይ እግዚአብሔር ቅዱስ ሚካኤልን አለቃቸው አድርጎ ሾሞታል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 22። የቅዱስ ሚካኤል ሲመት በነገደ መላእክት ላይ ብቻም ግን አይደለም፣ የእግዚአብሔር ሕዝብ በሆኑት ላይም ጭምር ነው። ኃያሉ መልአክ ቅዱስ ሚካኤል የስሙ ትርጓሜ በዕብራይስጥ እንደ እግዚአብሔር ያለ ማን ነው ማለት እንደሆነ ቅዱሳን መጻሕፍት ይጠቅሳሉ። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላት መጽሐፋቸው ላይ እንዳሰፈሩት ደግሞ የስሙን ፊደላት በመተንተን እንዲህ ተርጉመውታል። ሚ መኑ፣ ካ ከመ፣ ኤል አምላክ፣ መኑ ከአምላክ፣ እንደ አምላክ ማን ነው? መጽሐፈ ሰዋሰው ወግስ ወመዝገበ ቃላት አዲስ። የሰማይ ሰራዊት ሁሉ አለቃቸው ለፍጥረታት ሁሉ የሚማልድ ይህ ኃያል መልአክ ቅዱስ ሚካኤል በብሉይ ኪዳን የእግዚአብሔር ሕዝብ የተባሉትን እስራኤል ዘሥጋን ሲረዳና ሲጠብቅ እንደነበረ ተጽፎልን እናገኛለን። ለምሳሌ መልአኩ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጠለት ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይንስ ከጠላታችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ ሲል ተናግሯል። መጽሐፈ ኢያሱ ምዕራፍ 5 ከቁጥር 13። እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ነፃ ሲያወጣቸው ይመራቸው የነበረ መልአክ ቅዱስ ሚካኤል ነበር። በመንገድ ይጠብቅ ዘንድ ወደ አዘጋጀውልህም ስፍራ ያገባ ዘንድ እነሆ እኔ
መላኬን በፊት እልካለሁ እንዲል ዘጸአት ምዕራፍ 23 ከቁጥር 20። ሹመቱ በእግዚአብሔር ሕዝብ ላይም በመሆኑ ስለ እነርሱ ከእግዚአብሔር ምሕረትን ይለምንላቸው ነበር። በመጽሐፈ ስንክሳርም ተመዝግቦ እንደምናገኘው ቅዱስ ሚካኤል በየወሩ በ12 ቀን ለመታሰቢያው በዓል ተሰርቶለታል። እርሱ ስለ እኛ የምድርን ፍሬ ይባርክልን ዘንድ ዝናቡም በጊዜው እንዲወርድልን የወንዙንም ውሃ እንዲሞላልን ነፋሱንም የምሕረት ንፋስ እንዲያደርግልን ሁሉን የተስተካከለ እንዲያደርግልን ወደ እግዚአብሔር በጸሎት ይማልዳልና። ስንክሳር ኅዳር 12። ስለሆነም በኀጢአት ባርነት ተይዘን በችግርና በመከራ ውስጥ ተዘፍቀን ለምንኖር ሰዎች ስለ ሕዝበ እስራኤል በእግዚአብሔር ፊት የቆመው ሊቀ መላእክት ቅዱስ ሚካኤል ለእኛም ያማልደንና ተራዳኢ የሆነን ዘንድ በጸሎት እንማጸነው። አምላካችን እግዚአብሔርም የምሕረት ፊቱን ወደ እኛ በመመለስ በጸብና በጦርነት ምትክ ፍቅርን፣ ሰላምንና መግባባትን፣ በመለያየት ምትክ አንድነትን እንዲሰጠን በቅዱስ ሚካኤል ስም እንለምን። የሊቀ መላእክት ቅዱስ ሚካኤል አማላጅነትና ተራዳኢነት አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።